ተፈሲስ መድሎ ተሰመኪ ወላዲተ አምላክ በሚገባ ወላዲተ አምላክ ተብለሻልና ተፈሲሂ ደስ ይበልሽ በሚገባ ለበባህሪ ትስብእቱ እንጂ በባህሪ መለኮቱ አትወልደውምና ከወልደ ማርያም በመለኮቱ ዘን ወለዳይሙ በትስብእቱ እንዲል አንድም እሙነ ሲል ነው። በእውነት ወላዲተ አምላክ ተብለሻልና ተፈሲሂ ደስ ይበልሽ። ንስጥሮስ የሚባል መናፍቅ እሰወኬ ትሰመይ ቅድስት ድንግል ወላዲተ አምላክ ወአማነ ትሰመይ ወላዲተ ሰብ ብሎ ነበረና ሙና አለበት። አንድም ድሉተ ሲል ነው። ወላዲተ አምላክ ለመባል በቅተሽ ተገኝተሻልና ተፈሲሂ ደስ ይበልሽ። ወሶበ ረከበ ሥጋሃ ቅዱስ ወነፍሳ ቅድስት ተፈጠረ ሎቱ በመንፈስ ቅዱስ መቅደሰ ሕያው ለወልዱ እንዲል ተፈሲሂ ኦ መድኃኒታ ለሔዋን የሔዋን ድህነቷ ተመቤታችን ሆይ ተፈሲሂ ደስ ይበልሽ። ወድቆ ይነሱ በእጅ ዘግይቶ ይከብሩ በልጅ እንዲሉ በሔዋን ድህነቷ አላት። በሔዋን መላውን መናገር ነው። ከሁሉም ሰሎሞን የሚባል ባለአእምሮ ንጉሥ ሆነ ነበረ። ኋላ መፍቀሪያ አንስት ሆነ። ብዙ ኃጢአት እስከ መስራት ደረሰ። ጊዜ ሞቱ ሲደርስ የማይገባ ስራ ሰርቼ ከማህበረ አበው ተለይቼ ብሎ ቢያዝን የታዘዘ መልአክ መጥቶ አይዞ አትዘን፣ አዳም በበደለ ጊዜ ፍዳ መርገም ያልወደቀባት ንጽሕት ዘር በአካለ ሴት ተቀድታለች። ከዚያም ስትወርድ እስከ ኖ ደርሳለች። ከአካለ ኖ በአካለ ሴም ተቀድታለች። ወደ ካም ወደ ያፌት አልሄደችም። ከዚያም ስትወርድ እስከ አብርሃም ደርሳለች። ከአብርሃምም ከአጋር ወደ ተወለደ ወደ እስማኤል ከቄጡራ ወደ ተወለዱ ወደ ስድስቱ ሕፃናት አልሄደችም። በአካለ ይስሐቅ ተቀድታለች። ከአካለ ይስሐቅም በአካለ ያዕቆብ ተቀድታለች። በአንድ ቀን ተዘርተው ወደ ታጨዱት ወደ ኤሳው አልሄደችም። ከዚያም እስከ እሴ ደርሳለች። ከአካለ እሴም በአካለ ዳዊት ተቀድታለች። ወደ ስድስቱ ዕቡዳን ወንድሞቹ አልሄደችም። ከሱም በአንተ ካንተም በሮብዓም ከሷም ሰማያዊ ንጉሥ ይወለዳል። ከሷም ይወለደውን ሰማያዊ ንጉሥ የሮብዓም ወገኖች ጸልተው ተመኝተው ሰቅለው ይገሉታል። እኛንም በ40 ዘመን በጥጦስ የአርዳቢስን ወገኖች አስነስቶ ያጠፋቸዋል። አይዞ እሷን በጸነሰ እሷን በወለደ ፍዳ መርገም የለበትም ብሎ ከዚያ አያይዞ እስከ ዕለተ ምጽአት የሚሆነውን ነግሮታል። እሷን የወለደ እሷን የጸነሰ ስንቱና ብሎ በእሷ ተስፋ በእሷ ቃል ኪዳን አምኖ ጸንቶ የሚኖር ፍዳ መርገም የለበትም ብሎ ከዚያ አያይዞ እስከ ምጽአት የሚሆነውን ነግሮታልና ትቀዳልሽ ማለቱ አሁን ዘር እንደውሃ የሚቀዳ ሆኖ አይደለም። ሰው ጥንቱን ሲፈጠር በንጽሐ ጠባይ መፈጠሩን ሲያጠይቅ ነው። ተፈሲሂ እንታጥበኪ ሀሊበ ለዘይሴስዮ ለኩሉ ፍጥረትን ሁሉ በዝናብ አብቅሎ በፀሐይ አብስሎ የሚመግበውን ጌታን ጡትሽን ይዘሽ አጥብተሸዋልና። አንድም በቸርነቱ ብዛት ስጋውን ደሙን ሰጥቶ የሚመግብ ጌታ ጡትሽን ይዘሽ አጥብተሸዋልና ተፈሲሂ ደስ ይበልሽ። ተፈሲሂ ኦ ቅድስት እሞሙ ለኩሎሙ ሕያዋን የሕያዋን እናታቸው ንዕድ ክብርት እመቤታችን ሆይ ተፈሲሂ ደስ ይበልሽ። እሞሙ ለኩሎሙ አላት በዮሐንስ እሷን ለእኛ ሰጥቶናልና ናያም ከማለቱ ናያም ክሙ ማለቱ ነውና አንድም በዮሐንስ እኛን ለሷ ሰጥቶናል ነው ወልድኪ ማለቱ ነው የሙሉድኪ ማለቱ ነውና ቅዱሳን ሕያዋን አላቸው። ከሷ ከተገኘ ከጌታ ጎን በተገኘ ሕያዋን መባላቸው ከሷ ከተገኘ ከጌታ ጎን በተገኘ ማየገቦ ተጠምቀው ነውና ይህማ እህቶሙ ያሰኛል እንጂ ሞሙ ያሰኛል ቢሉ ያደራ የፍቅር እናታቸው ናንቃድ ዋቤኪ ትሳሊ በንቲአነ ለምኝልን እናት ለምኝልን ዘንድ አይነ ህሊናችን ወደ አንቺ አቅንተን እንለምናለን። ሳሊ ለነ ቅዱስ ኤፍሬም ሰአሊ ለነ ቅድስት የቅዱስ ኤፍሬም አለመሆኑ አይታወቃል። ለምኝልን እናት ለምኝልን ዘንድ ለምኝልን አይልምና